ሰላም ጤና ይስጥልኝ እንደምን አላችሁ? ወደ ቻናላችን እንኳን በደህና መጣችሁ። ዛሬ የአንድ ድንቅ ስብዕና ባለቤት የሆነውን የሎሬት ጸጋዬ ገብረመድህንን አስደናቂ ሕይወት ታሪክ በጥልቀት እንመለከታለን። ይህ ቪዲዮ በሕይወት ጉዞው ባበረከታቸው አስተዋጽኦችና በማህበረሰቡ ላይ ባሳረፋቸው ተጽዕኖዎች ውስጥ ይወስደናል። እንግዲህ ምቾት ባለው ቦታ ሆናችሁ እስከ መጨረሻው አብራችሁን ቆዩ። ሎሬት ጸጋዬ ገብረመድህን ቦዳ ተብላ በምትታወቅ አምቦ ከተማ በምትገኝ ተራራማ አካባቢ በወርሃ ነሐሴ 11 ቀን 1928 ዓ.ም ተወለዱ። በአምቦ ማዕረገ ሕይወት ቀዳማዊ ኃይለሥላሴ ትምህርት ቤት ከዚያም ጄኔራል ውንጌትና በአዲስ አበባ የንግድ ትምህርት ቤት በአገር ውስጥ ትምህርታቸውን ተከታትለዋል። በግዕዝ በአማርኛና በኦሮምኛ እየተማሩ ያደጉት ጸጋዬ የኋላ ኋላ ዓለም ያደነቃቸው ገጣሚ፣ ጸሐፊ ተውኔትና ባለቅኔ ሆኑ። ከዚያም በቺካጎ ብላክስቶን በሕግ ትምህርት ተመርቀዋል። በ1952 ዓ.ም በለንደን ከተማ የቲያትር ትምህርታቸውን ደግሞ በሮያል ኮርት ቲያትር በፓሪስ ኮሜዲ ፍራንሴዝ ተከታትለዋል። ያኔ በውጭ አገር ተምሮ ወደ አገር ቤት መመለስ ኩራት ነበርና እሳቸውም ወደ አገራቸው ተመልሰው ከ1954 እስከ 1964 ዓ.ም በብሔራዊ ቲያትር በአርቲስቲክ ዳይሬክተርነት አገልግለዋል። ከዚያም በአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ክፍልን አቋቁመዋል። በ1960ዎቹ ደርግ አብዛኛውን የቲያትር ሥራዎቻቸውን ያገደባቸው ሎሬት ጸጋዬ እሳቸውንም አስሯቸው ነበር። ሎሬት ጸጋዬ በርካታ ግጥሞችን፣ የቲያትር ሥራዎችን፣ የተለያዩ መጣጥፎችንና ዘፈኖችን አበርክተዋል። እንደ አውሮፓውያን አቆጣጠር በ2002 የብላቴን ሎሬት ጸጋዬ ገብረመድህን አፍሪካዊ በመሆኔ ኮራለሁ ፕራውድ ቱ ቢ አፍሪካን በሚል የጻፉት ግጥም በአዲስ በተመሠረተው የአፍሪካ አንድነት ድርጅት በሕዝብ መዝሙርነት ከብዙ ተፎካካሪዎች ልቆ ተመርጧል። በትምህርት እየጎለመሱ ሲሄዱም ደራሲነቱን፣ ገጣሚነቱን እንዲያ ሲልም ጸሐፊ ተውኔትነቱን በዋነኝነት በጎልማሳነት ዘመኑ ደግሞ ማኅበረሰባዊ ሀያሲነት እና የአፍሪካ የሰው ዘር ቋንቋና ባህል ጠቢብነትን አክለውበት እስከ ዕለተ ሞታቸው ዘልቀዋል። ሎሬት ጸጋዬ ገብረመድህን ከሐምሌ 14 እስከ 18 ቀን 1989 ዓ.ም በእንግሊዝ ባኪንግሃምሻየር ክፍለ ግዛት ሃይዋይ ኮምብ ከተማ ውስጥ በተካሄደው 15ኛ የዓለም ባለ ቅኔዎች ጉባኤ ላይ ጸጋዬ ገብረመድህን ኤዞፕ የተሰኘውን ቅኔያቸውን ከማሰማታቸውም ሌላ ስነ ግጥም ጨለማን ድል አደረገ፣ በዚህም ዓለም ዳነች፣ ፖተሪ ኮንከርድ ዳርክነስ ኤንድ ዘ ወርልድ ወዝ ሴቭድ በሚል ርዕስ ጥናታዊ ጽሑፍ አቅርበዋል። የዓለም ባለቅኔዎች 15ኛ ጉባኤ ጸጋዬ ገብረመድህን በአገሩ ቋንቋና በእንግሊዝኛም ጭምር ያበረከቷቸውን ግጥሞች፣ ቅኔዎችና ሌሎች የጥበብ ሥራዎችን በመመርመር ሥራዎቻቸውም የሰው ልጅን እኩልነት፣ ነፃነት፣ ወንድማማችነትና ፍቅርን አበክረው የገለጡ መሆናቸውን ተረድቶ ባለቅኔ ሎሬት የሚያገኘውንና የተከበረውን ባለወይራ ዘለላ የወርቅ አክሊል ሸልሟቸዋል። የሎሬት ጸጋዬ ግጥም መልእክት ጠቅለል አድርገን ስንመለከተው ሁላችንም አንድ እንሁን፣ ለነፃነታችን የተከፈለውን ዋጋ እና ድል እንዘክር የሚል መልእክት አለው። አፍሪካውያን ነፃነታቸውንና አንድነታቸውን ለመጠበቅ አብረው እንዲሰሩም ያስገነዝባል። አፍሪካውያን ዕጣፈንታችንን የቀረጹትን ያስተሳሰሩንን ገመዶች እንጠብቅ ይላል። በምድር ላይ ጽኑ ሰላምና ፍትሕ ይሰፍን ዘንድ የአፍሪካ ወንድና ሴት ልጆች አብረው መስራት እንዳለባቸውም ያስገነዝባል። አንድ ሆነን የምንችለውን ሁሉ ለአፍሪካችን ለእስትንፋሳችን እናድርግ ይለናል። ይህ መዝሙር በመጀመሪያ ለአፍሪካ አንድነት ድርጅት በመዝሙርነት የጻፈው ሲሆን የአፍሪካ አንድነት ድርጅት የተካው የአፍሪካ ኅብረት ሲመጣ ደግሞ መዝሙሩን ሙሉ ለሙሉ ተቀብሎታል። መዝሙሩ በተመረጠበት ዓመትም የአፍሪካ አንድነት ድርጅት ለዚህ ሥራው ለሎሬት ጸጋዬ ገብረመድህን የአፍሪካ አንድነት ድርጅት መዝሙር ሽልማት በሚል ሽልማት አበርክቶለታል። ለእናት ሀገራቸው ኢትዮጵያ የተለየና ጥልቅ ፍቅር የነበራቸው ሎሬት ጸጋዬ ገብረመድህን ከጥበባዊ ዕውቀታቸው ባሻገር ሰሚ አላገኙም እንጂ የኢትዮጵያን ፖለቲካ ወደ ተሻለ ደረጃ ሊያራምዱ የሚችሉ ሐሳቦችንም በተደጋጋሚ ሰንዝረው ነበር። በርካታ
አንጋፋ የሀገር ውስጥና የውጭ ጸሐፍትን ባለሙያዎች በብሮቻቸው ያሞገሳቸውና የመሰከሩላቸው ብላቴን ጌት ሎሬት ጸጋዬ ገብረመድኅን ከፍተኛውን የቀዳማዊ ኃይለ ሥላሴ ስነ ጽሑፍ ሽልማትን ጨምሮ በርካታ ሽልማቶችን አግኝተዋል። በነገራችን ላይ ባለቅኔ ሎሬት ፖት ሎሬት የተሰኘውን ማዕረግ የተገኘው ከጥንታዊ ግሪክ ወይም በኋላ ሮማውያን ጥበበኞችንና አሸናፊዎችን የማክበር የመሾምና የመሸለም ልምድ እንደሆነ የታሪክ ማስረጃዎች ይጠቁማሉ። ወይራ የባለቅኔዎች የበላይ ጠቢብ የሆነው የአፖሎ ቅዱስ ዛፍ ነው ተብሎ በጥንታዊ ግሪክ ይታመንበት ስለነበር በተሸላሚዎች አናት ላይ በወይራ ዘለላ የተጎነጎነ አክሊል ይደፋላቸው ነበር። በዘመናዊ የዓለም ታሪክ የባለቅኔ ሎሬት ማዕረግ ሹመት ሆኖ በሥራ ላይ መዋል የጀመረው በ17ኛው ክፍለ ዘመን እንግሊዝ ውስጥ ሲሆን ማዕረጉም የሚሰጠው የላቀ ሥራ ላበረከተ ባለቅኔ ነበር። ለጸጋዬ ገብረመድኅን በባለቅኔ ሎሬት ማዕረግ መጠራት ምክንያት የሆነው በዓለም አቀፍ የባለቅኔ ሎሬቶች ኅብረት የዓለም ባለቅኔዎች ጉባኤ ዩናይትድ ፖትስ ሎሬት ኢንተርናሽናል ወርልድ ኮንግረስ ኦፍ ፖትስ ነው። እንደ አውሮፓውያን አቆጣጠር በ1963 ዓ.ም በፊሊፒንስ ዋና ከተማ ሚኒላ ውስጥ የተመሰረተው የዚህ ዓለም አቀፍ ማህበር ዓላማ በጥበብ ወይም በተለይም በቅኔ አማካኝነት ዓለም አቀፋዊ ወንድማማችነትና ሰላምን ማራመን ነው። ማህበሩ በ2 ዓመት አንድ ጊዜ በሚያካሄደው የዓለም ባለቅኔዎች ጉባኤ ላይ ከመላው ዓለም የተሰበሰቡ ባለቅኔዎች ስራቸውን ለጉባኤው ያቀርባሉ። እርስ በርስም ስለ ቅኔ ይወያያሉ። ከዚህ በተጨማሪም ቅኔን የተመለከቱ ጥናታዊ ጽሑፎችን በጉባኤው የሚቀርቡ ሲሆን ለምርጥ ባለቅኔ ደግሞ የምስክር ወረቀት፣ ሜዳሊያና የተከበረ ባለወይራ ዘለላ የወርቅ አክሊል ጎልደን ሎሬል ክራውን ይበረከትለታል። ይህንን ባለወይራ ዘለላ የወርቅ አክሊል ከተሸለሙት ታዋቂ የዓለም ባለቅኔዎች መካከል የአሜሪካው ባለቅኔ ሎሬት ሮበርት ትንስኪ፣ የሩሲያው ኢሆር ሚኮሎሴንኬ፣ የፈረንሳዩ አሲት ቻክሮቨርቲ እና የእንግሊዙ ጆን ዋዲንግተን ፌዘር እንደሚገኙበት ለማወቅ ተችሏል። ሎሬት ጸጋዬ ገብረመድኅን ከ35 ተውኔት በላይ ደርሰዋል። ከእነዚህም መካከል የሚከተሉት ጥቂቶቹ ናቸው። አንደኛ እሳት ወይ አበባ፣ ሁለተኛ የዳኒሲዩስ ዳኝነት፣ ሦስተኛ በልግ፣ አራተኛ የደም አዝመራ፣ አምስተኛ እኔም እኮ ሰው ነኝ፣ ስድስተኛ የከርሞ ሰው፣ ሰባተኛ የሾህ አክሊል፣ ስምንተኛ ክራር ሲከር፣ ዘጠነኛ አስቀያሚ ልጃገረድ፣ አስረኛ እኝ ብዬ መጣሁ፣ 11ኛ ቴዎድሮስ፣ 12ኛ ሚኒሊክ፣ 13 ጴጥሮስ ያችን ሰዓት፣ 14 ዘርአይ ደረስ፣ 15 ጆሮ ገድፍ፣ 16 ሃሁ በ6 ወር፣ 17 እናት ዓለም ጠኑ፣ 18 መልእክተ ወዛደር፣ 19 አቦጊዳ ቀይሶ፣ 20 ጋሞ፣ 21 ሃሁ ወይም ፐፑ፣ 22 ቴራቲረኞች፣ 23 አጽም በየገጹ፣ 24 ሰቆቃዎ ጴጥሮስ፣ 25 ትንሣኤ ሰንደቅ ዓላማ፣ 26 የመቅደላ ስንብት፣ 27 ጥላሁን ግዛው፣ 28 አጽምና ፈለጉ። ጸጋዬ በ1990 ለጉበት በሽታ ሕክምና በመሻት ወደ ማንሃታን በሄዱበት ነበር ያረፉት። ጸጋዬ ከማረፉ 4 ዓመታት ቀደም ብሎም በዶክተር ሄራን ሰርቀ ብርሃን አማካኝነት በዋሽንግተን ዲሲ የጸጋዬ ግጥሞች በሲዲ ተቀርጸው ተመርቀዋል። የስንብት ዝግጅት ይሆን? ትንቢት አስቀድሞ ለነገር እንዲሉ የማሳረጊያ ግጥሙም ይህንን ተስፋ ቢስነት አመላካች ይሆን? የሎሬት ጸጋዬ ገብረመድኅን ሕይወት አንድ ሰው በዓላማና በቁርጠኝነት ከተነሳ ምን ያህል ትልቅ ደረጃ መድረስ እንደሚችል የሚያሳይ ትልቅ ትምህርት ነው። ይህ ታሪክ ካነሳሳችሁ እባካችሁ ቪዲዮውን ላይክ አድርጉ፣ ሐሳባችሁን በኮሜንት ላይ ያጋሩ።
እንዲሁም ለተጨማሪ ድንቅ ታሪኮች ሰብስክራይብ ማድረጋችሁ እንዳትረሱ። ስለተከታተላችሁን እናመሰግናለን። እስከሚቀጥለው ጊዜ እርስ በርሳችሁ ተበረታቱ። መልካም ጊዜ